አንዳንድ ታሪኮችን በተመለከትን ጊዜ ለማመን አስቸጋሪ ይሆናል። በዛሬ ቪዲዮአችን የምናየው ከወደፊት ስለመጣ የስልክ ጥሪ ነው። ወደ ቪዲዮ። በ1979 ጆርጅ የተባለ አንድ ሰው በሌሊት እየተጓዘ መኪናው ጭር ባለ ስፍራ ላይ ተበላሸ። በዚያ ዘመን ከሰዎች ጋር በቀላሉ የምንገናኝበት ስልክ አልነበረም። ስለዚህ በቀን ያየው የተከፈተ ስልክ ቤት ለመድረስ መኪናውን ትቶ መሄድ ነበረበት። ወደ ስልኩም ደርሶ ሲያነሳው ያልተለመደ ነገር ሰማ። አንድ ጎርነን ያለ ድምፅ እንዲህ ይላል፣ ጆርጅ ነገ አትምጣ፣ በቤትህም ቆይ። ጆርጅን በድንጋጤ እየተርበተበተ ይህ ማን ነው ብሎ እየጠየቀ ጥሪው በድንገት ተቋረጠ። በማግስቱ ጆርጅ የማታውን ቃል ችላ ብሎ ወደ ስራ ሄደ። ግን ትልቅ የመኪና አደጋ ነበር የተፈጠረው። ጆርጅን በዚያ አደጋ መካከል ሊገኝ ነበር። ከባድ ጉዳትም ሊደርሱበት ችሏል። ጆርጅ በዚያ ምሽት ማን እንደጠራ ወይም ደዋዩ ሰውዬ አደጋው እንዴት ሊያውቅ እንደቻለ አያውቅም። ይህ ከወደፊት የመጣ ማስጠንቀቂያ ወይስ ማብራሪያ የሌለው እንቆቅልሽ? ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት ያላችሁ ነገር እንዳለ ኮሜንት ላይ ቁጭ እያደረጋችሁ በቀጣይ ይህን በመሰለ አስገራሚ ቪዲዮ እስክንገናኝ ድረስ ቻው።